መቼም እንዳያገኝሽ ከህይወትሽ አስወጪው። ተስፋ አስቆርጪው። ሳሚ ወይ ብሌን፣ የሆነም ነገር ነበር። ምንድን ነው? ንገሪኝ። አሁን ከዚህ ቤት እንደሄድ ንገሪው። ስሜት እኮ ይገባኛል፣ ግን በቃ ይህን ነገር መልመድ አለብህ። እስከ መቼ ስትሰቃይ ትኖራለህ? እንዳልላመድ ማድረግ ትችላለች። እሱ እንደማይሆን እኮ ታውቃለህ። አዎ፣ ግን አንቺም አንድ ነገር አውቂ፣ ይህን ነገር መላመድ አልችልም መቼም። ቆይ ምን አባቱ እያላት ነው? ብሌን ለሳሚ ማዘኗ ለሌላ ሰው እንደምታስነው ነው ወይስ ምንድን ነው? የኔ ቆንጆ፣ አንቺ ምንም አላጠፋሽ፣ ራስሽን አትወቀሽ። አንቺን አማከሪ አይደለም ወደድኩሽ፣ እኔ ራሴ ነኝ ይህን ህመም ያመጣሁት። ስለዚህ እችላለሁ። በቃ እሺ፣ ተነስ፣ ወደ ውስጥ እንግባ። ጭራሽ አቀፈችው። ሳሚ፣ ይሄ እስካሁን ውጭ ቀድሞ ያዘ ሰው አለ። ብሌን፣ አንዴ ፈልጌሽ ነበር። ነይ። አይ እንደዛማ አይሆንም፣ በጭራሽ አይሆንም። በጭራሽ አይሆንም። ብሌን ራሷን መጠበቅ የምትችል ሴት ናት። እና ታዲያ ለምን እሺ ብላ አብረው አደረች? አንድ ክፍል ውስጥ ወንድና ሴት ብቻቸውን አድረው ምንም አይፈጠርም ማለት ሞኝነት ነው። ከዚህ በኋላ ምንድን ነው የማደርገው? የኔና የሷ ነገርስ ምንድን ነው የሚሆነው? ያበቃል? በጭራሽ አያበቃም። እኔ ገላውን አላፈቀርኩም። እኔ ያፈቀርኳት ልቧን ብቻ ነው። ምንም ነገር ቢፈጠር እሷ መተው አልችልም። አዎ መቼ መተው አልችልም። በነገራችን ላይ ከባድ ችግር ተፈጥሯል ማለት ነው። በእርግጥ ዳግም እጅግ በጣም አምሯል። ግን ቢሆንም ደግሞ እዚህ ጋር ሳምሻ የእውነት እንደሚያፈቅራት የእውነት እንደሚወዳት ዳግም ራሱ እያወቀ እንደዚህ ማድረግ አልነበረበትም እና ይበልጥ ልቡን ሰብሮታል ማለት ነው። እና እጅግ በጣም ያሳዝናል። ምክንያቱም አፍቅራችሁ ስታዩ የሌላውን ሰው ልብ ደግሞ እንደ ራሳችሁ ማሰብ አለባችሁ። በእርግጥ ዳጊ ላይ አልፈርድበትም። እጅግ በጣም ስሜታዊ ከመሆኑ የተነሳ የትኛውም ወንድ የሚያደርገውን ያደረገው። ማናችሁም ብትሆኑ የገዛ ፍቅረኛችሁ ከሌላ ወንድ ጋር ብታዩ ያው ኖርማል ታደርጉታላችሁ። ግን ቢሆንም ግን ነይ አብረን እናድራለን ምናምን ሲላት እጅግ በጣም ነው ያዘነው። ምክንያቱም በጣም ይወዳታል፣ በጣም ያፈቅራታል። በዛም በዚህም ብሎ ብሌንን የራሱ ለማድረግ ነው እየጣረ ያለው ሳሚሻ ማለት ነው። ብሌንም ደግሞ ከዚህ በፊት አትቀርበውም፣ አታናግረውም። አሁን ላይ ግን እጅግ በጣም እየቀረበችው ባህሪውን፣ ጸባዩን ከለመደች በኋላ የሌለ ትልቅ ቦታ ነው ለሳሚ የምትሰጠው ማለት ነው። እንደውም ለሳሚ የምትሆንለትን ያህል በእርግጥ ለዳግም ራሱ አትሆንም። እውነት ለመናገር ለምን ብትሉ እዚህ ጋር ምንድን ያለው ከኔ ጋር አድርጋ የማታውቀውን ነገር በሙሉ ከሳሚ ጋር ስታረጋየዋት እያለ እጅግ በጣም በቃ ራሱን እየወቀሰ እየተበሳጨ ይገኛል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ሰላማችሁ ብዘት ይበልልኝ። ቻናል ላይ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። በስተመጨረሻም የተደበቀው ሚስጥር ወጣ ማለት ነው። ባላሰበችበት ብሌን እጅ ከፍንጅ ተያዘች እና አላሰበችም ይሄ ይፈጠራል ይሄ ይሆናል ብላ አላሰበችም። ነገር ግን በሌላ በክፋት በተንኮል አስባው ሳይሆን የምታስታውሱ ከሆነ ማለት ነው ዘፈን እዘፍንላለሁ ብላ ቃል ገብታለት ነበረ። የእውነትም አንተ የምሰራው ምግብ የሚጣፍጥ ከሆነ ጣፋጭ ምግብ ጣፋጭ ራት ዛሬ ከሰራክ የምሬን ነው የምልህ ችግር የለውም ቃል እገባላለሁ ባለችው መሰረት ነው እሳት ምናምን አቀጣጥሎ ጋቢ ከሰላምዬ ለምኗት። ምክንያቱም ያው ብርድም ስላለ ብርድ እንዳያጠቃቸው ብሎ ይህንን ሁላ ካደረገ በኋላ እንደ አጋጣሚ ነው ዳግም የመጣው። ዳግም የመጣበት ምክንያት ደግሞ በባለፈው ፓርት የምታስታውሱ ከሆነ እንደውም አቶ በኃይሉ ብሌንን ካላስወገድኳት እኔ ሰው አይደለውም፣ እቅዴን፣ ሀሳቤን፣ ነገሬን በሙሉ ያበላሸችው እሷ ናት። ወይዘሮ አልማዝ በህይወት መኖሯን ስልክ ደውላ ያረጋገጠችውም እሷ እስከሆነች ድረስ እሷን ነው ማስወግዳትና እቅዴን፣ ሁሉንም ነገር
ገደል እንዲገባ ያደረገችው እሷ ነች እያለ እንደውም እስከ ቤት ድረስ ለማስወገድ ብሌንን ሊገላት ሄዶ ነበር። እንደ አጋጣሚ ብሌንዬ ደግሞ ከሰላም ጋር ነበረች፣ ሰላም ቤት ማለት ነው። ስለዚህ ፈልጓት ሲያጣ እንደውም በዛ ምክንያት ራሱ አቶ ባይሉ ራሱ እኮ አጣብቂኝ ውስጥ ገብቶ ነበር የምታስታውስ ከሆነ። እንደውም ጭንቅላቱን በወንበር ብላው ራሱን ስቶ ከወደቀ በኋላ ሽጉጡን ሁላ ወስደው ሲጫወቱበት ነበር እና እሱም ራሱ ከባድ ችግር ገጥሞት ነበር። ነገር ግን ብሌንን ለማስወገድ ብሎ ነው ሽጉጡን ራሱ ይዞ ሄደው፣ ግን በስተመጨረሻ ራሱን ስቶ ወደቀ። እሱም ከባድ አደጋ ደረሰበት። ተሰቃይቶ እንደምንም ከዛ ከወጣ በኋላ ያው እያፈላለጋት ነው። ስለዚህ እባክን ዳግም ብሌንን ያለችበት ሰላም ቤት ነው፣ ሂድና እስኪ ቼክ አድርጋት፣ አቶ ባይሉ እየዛተ ነው የሆነ ነገር እንዳያደርጋት እባክን ልጅ ያለችው። እናም ዳግም ደግሞ ብሌን በጣም ይወዳታል፣ በጣም ያፈቅራታል እና እሷን ፍለጋ ይወጣል። ስልክ ቢደውል እሷ አታነሳም፣ ስልክ አላነሳችም። ከዛ በኋላ ምን ገጥሞት ነው፣ ምን ተፈጥሮ ነው፣ ምን ሆና ነው፣ ምን እየተካሄደ ነው በሚለው ሁሉንም ነገር ለማጣራት ያህል እሷን ለማየት ይመጣል። እንደ አጋጣሚ ሲመጣ ደግሞ ከባድ ችግር ተፈጥሯል። ወይን እየጠጡ እየሳቁ በቃ ያው የእሱ ቅፍ ውስጥም ገብታ ግን በሌላ ነገር አስባ ሳይሆን እንደሚወዳት ታውቃለች፣ እንደሚያፈቅራት ታውቃለች። የእሱንም አይምሮ ለመጠበቅና ቃል በገባችው መሰረት ያው ዘፈን ምናምን ዘፍናለትም ነበረ። ግን ዞሮ ዞሮ ያው ከባድ ችግር በመካከላቸው ተፈጠረ። ሳሚ የእውነት እንዴት እንደሚያሳዝን ሲያለቅስ ማለት ነው። እና ሳሚ ማልቀስ ጀመረ። አይኔ እያየሁ በጭራሽ ማደር የለባቸውም ብሌንም በየትኛው መንገድ የራሴ ማድረግ አለብኝ። ዳግም በጭራሽ ብሌንን ሊነጥቀኝ አይችልም፣ በጭራሽ የእሱ ልትሆን አትችልም። ይሄ የማይሆን ሀሳብ ነው፣ ሲያምረው ይቀራል በሚለው እጅግ በጣም ከባድ ችግር ተፈጠረ ማለት ነው። እና የምሬን ነው የምላችሁ፣ አያምጣው ነው የሚባለው። አንዳንድ ጊዜ ህይወት ያው እንዳሰባችሁት አይደለም የምትሄደው በቃ እና እኛ እንዳሰብነው አይደለም። በቃ ሳታስቡ የተለያዩ ነገሮች በላይፋችሁ ላይ የተለያዩ ነገሮች በቃ በፍቅረኛችሁ ላይ በቤተሰብ በትዳር በተለያየ መንገድ ማለት ነው እና ህይወት የሰው ልጅ ትፈትናለች በእርግጥ ማለት ነው። ግን ብትፈተኑም ደግሞ ታልፋላችሁ እና እንዳልኳችሁ ህይወት በእርግጥ የሰው ልጅ ትፈትናለች። ግን ከፈተና በኋላ ደግሞ ሁሉም ነገር እንደሚስተካከል መስመር እንደሚይዝ ተስፋ አደርጋለሁ። ውድና የተከበራችሁ ከአደራ ድራማ ምን ተማራችሁ? ሀሳብ አስተያየቱን ለእናንተ ትቻለሁ። እናም ብሌንዬ ግራ ተጋብታለች። ሳምሻ ደግሞ ምን ያህል ቦታ እንደሚሰጣት ምን ያህል እንደሚንከባከባት በቃ የሌለ እንደሚንሰፈሰፍላት በሚገባ ታውቃለች። ግን አሁን ላይ እየተካሄደ ያለው ነገር በቃ ጥያቄ ሆኖባታል። እና ራስ ወዳድ መሆን የለብሽም ብሌን፣ አንቺ ራስ ወዳድ ነሽ። ስለዚህ ሁለት ወዶ አይቻልም። አይንሽ እያየ ሳሚ እየተጎዳ ነው። የሳሚ መጎዳት ደግሞ እኔ ያሳዝነኛል። ሳሚ በጣም የዋና ጥሩ ሰው ነው። በዛ ላይ ደግሞ በጣም ያፈቅርሻል። የሚያፈቅርሽ ሰው ደግሞ መጎዳት የለበትም። እባክሽን በፈጠረሽ አንድ ነገር ልንገርሽ አለቻት። ከጠራቻት በኋላ እትዬ ምንድነው ንገሪኝ ስትላትም እኔ የምልሽን ስሚ። ምንድን ነው እሱ? ወዲያውኑም ማለት ነው ወዲያውኑም ሄደሽ ከዚህ ቤት እንዲሄድ አድርጊ፣ አለበለዚያ የልጅ አንድ ነገር ይሆናል። አለበለዚያ ይሄ ልጅ አንድ ነገር ይሆናል። አያሳዝንሽም? ራስ ወዳዶች መሆን የለብንም። መናገር ያለብሽም በግልጽ ተናገሪና ከህይወትሽ እንዲወጣ አድርጊ። እንዴ ከህይወትሽ እንዲወጣ አድርጊ፣ በቃ ግልጹን ተናገሪ አለቻት። ከዛም ብሌንም በእርግጥ እኔም እኮ እፈልጋለሁ በቃ በሰላም ከዚህ ሄዶ የራሱን ህይወት እንዲኖር እኮ ከዚህ በፊት ነግሬው ነበረ እና አንቺንና ሰላምን ልጠብቃችሁ ነው እዚህ የምኖረው አለ። ቀስ በቀስ በእኔ ፍቅር እየተጎዳ ነው፣ ልቡ ተሰብሯል። እትዬ በቃ አንቺ እንዳልሽኝ አደርገዋለሁ አለች እና ልትነግረው ፈልጋ ፈራች መሰለኝ። የሆነ በቃ ከሆኑ ራሱን ስቶ መሬት ላይ ምናምን ተኝቶ ነበር። በጣም በቃ ልቧ ተሰበረ፣ አዘነችለት። አሁን እንደዚህ ልቡ ተሰብሮ እንዴት ልንገረው የሚለው ጥያቄ ሆነባት እና ሰላም በእርግጥ ትክክል ናት። አንድ ሰው አስባችሁታል? በጣም ያ ሰው እያፈቀረ የሚያፈቅራት የራሱ ካልሆነች የሌላ ሆና ከተገኘች በጣም ነው የሚያመው። ለምን የዳግም እንደሆነች ያውቃል፣ ከዳግም ጋር ጥሩ ላይፍ እንዳላችሁ ያውቃል። ግን ደግሞ ያፈቅራታል። እንዳይተዋትም ግራ ገባ።
በጉልበት እንዳይከራከርም ግራ ገባው። እዚህ ጋር ደግሞ የብሌን ልብ ያለው ማን ጋር ነው? ዳግም ጋር። በጣም ጥያቄ ሆነበት። እንዳይረሳት ብሌንን እንዳይተዋት በጣም ጥያቄ ሆነበት። በተደጋጋሚ ብሌንን ለመርሳት በጣም ብዙ ዋጋ ከፍሏል። ከእሷ ርቆ ቢያንስ ለወር ለ15 ቀን በተደጋጋሚ እየጠፋ ይመጣል። ግን ጭራሽ እየባሰበት ነው። ፍቅር አንዴ ከያዛችሁ የያዛችሁ ነው። የእውነት በቃ አንዴ ከተያዛችሁ ተያዛችሁ ነው። በጣም ነው የምትጎዱት። ስብርብር ነው የምትሉት። እራሳችሁን ትስታላችሁ። እና መድኃኒት የሌለው በሽታ ነው። ምክንያቱም መድኃኒቱ የምታፈቅሩትን ሰው ብቻ ስታገኙ ነው። የምታፈቅሩት ሰው ደግሞ የሌላ ሆኖ ሲገኝ፣ በዛ ላይ እጮኛው ያው የብሌን እጮኛ ዳግም እንደሆነ ሁላችንም እናውቃለን። ቀለበት አስራለች፣ ሊጋቡ ወስነዋል። ታዲያ አስባችሁት፣ በጣም ከባድ ነው። በጣም እንዴ! እዚህ ጋር እኮ ምንም አይነት አማራጭ የለም። ቀለበት አሰረች ማለት እኮ ዞሮ ዞሮ በቃ በቅርቡ ይሞሸራል። ምንም አማራጭ የለም ማለት ነው። ቀለበት ባታስር እሺ፣ ምናልባት እድሉ ሊሞክር ይችላል። እነሱ ሁሉንም ነገር ከጨረሱ በኋላ በአደባባይ ቀለበት ካሰሩ በኋላ እወድሻለሁ፣ አፈቅርሻለሁ ብለው ስንት ነገር ካሉ በኋላ የማይቻል ነገር ነው እና ያምጠው ነው የሚባለው። ብቻ ከባድ ነው። የምታፈቅሩትን ሰው ስታጡ እጅግ በጣም ልባችሁ ይሰበራል ነው ምለው እና የምር ከባድ ነው። እንዴት ሳምሻ እንዴት እንዳሳዘነኝ የፍቅር ነገር ሆኖ እንጂ ሳምሻ እና ብሌን አንድ ቢሆኑ ደስታዬን አልችልም። ብታምኑ ባታምኑ የምር አንድ ቢሆኑ ቢጋቡ ቢሞሸሩ ደስታዬን አልችልም። በቃ ድል ባለ ሰርግ የምር ግን የፍቅር ነገር ሆኖ ዳጊና እንዲሁም ደግሞ ብሌን አንድ ነው የሚሆኑት ዞሮ ዞሮ ማለት ነው። ግን እንደው ምናልባት ማለት ነው እንደው አንድ ሊሆኑም ይችላሉ። ምናልባት ነው። እሱንም ለወደፊት ምናልባት ጥርጥሩን ከቀጠለ ዳጊ ጥርጥሩን በዚሁ ከቀጠለ አንድ ይሆናሉ። ግን ጥርጥሩን የሚያቆም ከሆነ ብሌንን አምኖ ከተቀበላት ዞሮ ዞሮ ይሞሸራሉ ማለት ነው። እና ህይወት በጣም ከባድ ናት። ህይወት ብዙ ነገር ነው ያው የሰው ልጅ የምታስተምረው። ህይወት እንደምታስቧት ደግሞ ቀላል ነገር አይደለችም። ህይወት የሰው ልጅ ትፈትናለች። በህይወታችሁ ትፈተናላችሁ፣ ግን ለመልካም ነው። ምንም አይደለም። ሁሉም ነገር ይስተካከላል። ሁሉም ነገር እንደሚስተካከል ደግሞ ተስፋ አደርጋለሁ። ግን የምርስ እንዴት እንደሚበረበስማ በጣም ነው ያሳዘነኝ። ሳምሻ የምር ሲያሳዝን። እሷ እኮ እንደውም ሁሉንም ነገር ነግረው ነበረ ለዳግም። ቆይ አንተ ለምንድን ነው የማታምነኝ እኮ ለምን ቀለበት አሰርክልኝ እንዴ? ኖርማል እኮ ነው። ለሌላ ሰው የማደርገው ነው ለሳሚ ያደረኩት እንዴ? ከፈጣሪ በታች እኮ ወይዘሮ አልማዝን ካለችበት እኮ ያመጣት ራሱ ሳሚ ነው። እሱ ባይኖር ኖሮ እኔ እናንተ እኮ ሁለታችን ማድረግ የማንችለውን ስራ ነው ያደረገው። አያሳዝንም እንዴ? እስቲ ትንሽ ቆም ብላ አስብ። ሳሚሻ እኮ በጣም ጥሩና መልካም ሰው ነው። ለምንድን ነው የማትረዳው? ምንድን ነው የእሱ ቅፍ ውስጥ ገብተሽ ምናምን ጋቢ ለብሰሽ እንዴ? እራት በላን፣ ከዛ አየር እንቀበላለን፣ ውጭ ወተን እሳት ምናምን አቀጣጥለን በቃ ኖርማል እየጠጣን እያለን የመጣከው በሌላ ነገር ምንድን ነው የምታዞረው? አልጋ ሊያዝላችሁ ምናምን የምትለው ስለምን አልጋ ነው የምታወራው? እኔ ያላንተ ህይወቴን ደስተኛ አይደለችም። ልታምናኝ ላታምናኝ ትችላለህ። በማይሆን ነገር ከሳሚ ጋር አጠርጥረኝ። ነግሬያለሁ ዳግም በጣም እንደማፈቅር እያወቅ በማይሆን ነገር ባጠርጥረኝ ጥሩ ነው ብላ ከባድ ውሳኔ ብሌን ወሰነች። እወዳችኋለሁ።